ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ሌሎችንም የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ። ትምህርቱንም የምንሰጥበት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ቦታ ሆናችሁ መማር ትችላላችሁ። በዛሬው ቪዲዮአችን አማርኛ በሀ ቤተሰብ ቃላት ምስረታ የሚል ይዤላችሁ መጥቻለሁ። አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። ከሀ እስከ ሆ ያሉትን ፊደላቶችን በመቁጠር ሶስት ቃላቶችን መስርቻላችኋለሁ። አሁን ወደ ቪዲዮ እንሂድ። ከሀ እስከ ሆ ያሉትን ፊደላቶችን በደንብ ቆጥሬ ከዛም በኋላ ቃላቱን አነብላችኋለሁ። ሀ ሁ ሂ ሃ ሄ ህ ሆ። ከመጨረሻ ወደ መጀመሪያ ቆጥርላችኋለሁ። ሆ ህ ሄ ሃ ሂ ሁ ሃ። እነዚህን ፊደላቶችን ከሀ እስከ ሆ ያሉትን ፊደላቶችን በመቁጠር የተመሰረቱትን ቃላቶችን አነብላችኋለሁ። ተከታተሉኝ። በሀ የተመሰረቱትን እናያለን። ሀገር ይላል። ሀ የሀ ቤተሰብ የመጀመሪያ ፊደል ናት። ገ የገ ቤተሰብ የመጀመሪያ ፊደል ናት። ር የረ ቤተሰብ የስድስተኛ ፊደል ናት። በአንድ ላይ ሀገር የሚል ቃል መስርቶልናል። ኃይል ይላል። ኃይል። ሀ የሀ ቤተሰብ የመጀመሪያ ፊደል ናት። ይ የየ ቤተሰብ የስድስተኛ ፊደል ናት። ል የለ ቤተሰብ የስድስተኛ ፊደል ናት። በአንድ ላይ ኃይል የሚል ቃል መስርቶልናል። ሀያ ይላል። ሀ የሀ ቤተሰብ የመጀመሪያ ፊደል ናት። የየ ቤተሰብ የአራተኛ ፊደል ናት። በአንድ ላይ ሀያ የሚል ቃል መስርቶልናል። ቀጣይ በሁ የተመሰረቱትን እናያለን። ሁሉ ይላል። ሁ የሀ ቤተሰብ ሁለተኛ ፊደል ናት። ሉ የለ ቤተሰብ የሁለተኛ ፊደል ናት። ሁሎችም የሁለተኛ ፊደሎች ናቸው። ሁሉ የሚል ቃል መስርቶልናል። ሁለት ይላል። ሁ የሀ ቤተሰብ የሁለተኛ ፊደል ናት። ለ የለ ቤተሰብ የመጀመሪያ ፊደል ናት። ት የተ ቤተሰብ የስድስተኛ ፊደል ናት። በአንድ ላይ ሁለት የሚል ቃል መስርቶልናል። ሁኔታ ይላል። ሁኔታ። ሁ የሀ ቤተሰብ ሁለተኛ ፊደል ናት። ኔ የነ ቤተሰብ የአምስተኛ ፊደል ናት። ታ የተ ቤተሰብ የአራተኛ ፊደል ናት። በአንድ ላይ ሁኔታ የሚል ቃል መስርቶልናል። ሂሳብ ይላል። ሂ የሀ ቤተሰብ ሶስተኛ ፊደል ናት። ሳ የሰ ቤተሰብ የአራተኛ ፊደል ናት። ብ የበ ቤተሰብ የስድስተኛ ፊደል ናት። በአንድ ላይ ሂሳብ የሚል ቃል መስርቶልናል። ሂደት ይላል። ሂ የሀ ቤተሰብ የሶስተኛ ፊደል ናት። ደ የደ ቤተሰብ የመጀመሪያ ፊደል ናት። ት የተ ቤተሰብ ስድስተኛ ፊደል ናት። በአንድ ላይ ሂደት የሚል ቃል መስርቶልናል። ሂደቱ ይላል። ሂ የሀ ቤተሰብ የሶስተኛ ፊደል ናት። ደ የደ ቤተሰብ የመጀመሪያ ፊደል ናት። ቱ የተ ቤተሰብ ሁለተኛ ፊደል ናት። በአንድ ላይ ሂደቱ የሚል ቃል መስርቶልናል። ቀጣይ በአራተኛ ፊደል በሀ የተመሰረቱትን እናያለን። ኃላፊ ይላል። ሀ የሀ ቤተሰብ የአራተኛ ፊደል ናት። ላ የለ ቤተሰብ የአራተኛ ፊደል ናት። ፊ የፈ ቤተሰብ ኃላፊ የሚል ቃል መስርቶልናል። ሐሳብ ይላል። ሀ የሀ ቤተሰብ የአራተኛ ፊደል ናት። ሳ የሰ ቤተሰብ የአራተኛ ፊደል ናት። ብ
የበ ቤተሰብ የስድስተኛ ፊደል ናት። በአንድ ላይ ሐሳብ የሚል ቃል መስርቶልናል። 50 ይላል። ሀ የሀ ቤተሰብ የአራተኛ ፊደል ናት። ም የመ ቤተሰብ የስድስተኛ ፊደል ናት። ሳ የሰ ቤተሰብ የአራተኛ ፊደል ናት። በአንድ ላይ 50 የሚል ቃል መስርቶልናል። ቀጣይ በሄ የተመሰረቱትን እናያለን። ሄቨን ይላል። ሄ የሀ ቤተሰብ የአምስተኛ ፊደል ናት። ቨ የበ ቤተሰብ የመጀመሪያ ፊደል ናት። ን የነ ቤተሰብ የስድስተኛ ፊደል ናት። ሄቨን የሚል ቃል መስርቶልናል። ሄሎ ይላል። ሄ የሀ ቤተሰብ የአምስተኛ ፊደል ናት። ሎ የለ ቤተሰብ የሰባተኛ ፊደል ናት። በአንድ ላይ ሄሎ የሚል ቃል መስርቶልናል። ሄደ ሄደ ሄ የሀ ቤተሰብ የአምስተኛ ፊደል ናት። ደ የደ ቤተሰብ የመጀመሪያ ፊደል ናት። በአንድ ላይ ሄደ የሚል ቃል መስርቶልናል። ቀጣይ በስድስተኛ ፊደል በህ የተመሰረቱትን እናያለን። ህዋት ይላል። ህ የሀ ቤተሰብ የስድስተኛ ፊደል ናት። ዋ የወ ቤተሰብ የአራተኛ ፊደል ናት። ት የተ ቤተሰብ የስድስተኛ ፊደል ናት። በአንድ ላይ ህዋት የሚል ቃል መስርቶልናል። ህዳሴ ይላል። ህ የሀ ቤተሰብ የስድስተኛ ፊደል ናት። ዳ የደ ቤተሰብ የአራተኛ ፊደል ናት። ሴ የሰ ቤተሰብ የአምስተኛ ፊደል ናት። በአንድ ላይ ህዳሴ የሚል ቃል መስርቶልናል። ህይወት ይላል። ህ የሀ ቤተሰብ የስድስተኛ ፊደል ናት። ይ የየ ቤተሰብ የስድስተኛ ፊደል ናት። ወ የወ ቤተሰብ የመጀመሪያ ፊደል ናት። ት የተ ቤተሰብ የስድስተኛ ፊደል ናት። በአንድ ላይ ህይወት የሚል ቃል መስርቶልናል። ቀጣይ በሆ የተመሰረቱትን እናያለን። ሆቴል ይላል። ሆ የሀ ቤተሰብ ሰባተኛ ፊደል ናት። ቴ የተ ቤተሰብ የአምስተኛ ፊደል ናት። ል የለ ቤተሰብ የስድስተኛ ፊደል ናት። በአንድ ላይ ሆቴል የሚል ቃል መስርቶልናል ማለት ነው። ቀጣይ ሆነ። ሆ የሀ ቤተሰብ ሰባተኛ ፊደል ናት። ነ የነ ቤተሰብ የመጀመሪያ ፊደል ናት። በአንድ ላይ ሆነ የሚል ቃል መስርቶልናል። ሆድ ይላል። ሆ የሀ ቤተሰብ የመጨረሻ ሰባተኛ ፊደል ናት። ድ የደ ቤተሰብ ስድስተኛ ፊደል ናት። በአንድ ላይ ሆድ የሚል ቃል መስርቶልናል። በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላም ቆዩልኝ።